ሰላም ቅዱሳን፣ ሰላም ለእናንተ ይሁን። እንኳን ለጌታችን ለመድኃኒታችን ትንሣኤ መታሰቢያ ቀን በሰላም አደረሳችሁ። ጌታ ኢየሱስ ክርስቶስን ስናስበው ስለኛ ወድቆ ከውድቀት አነሳን፣ ስለኛ ተራቁቶ አለበሰን፣ እርግማናችንን ወስዶ ከእርግማን ዋጀን። እርሱ የተፈረደብንን ፍርድ ሻረልን፣ ወደ ሕይወት መንገድ አፈለሰን። የጌታ የአምላካችን ስም የተባረከ ይሁን። እንግዲህ ዛሬም እንደ ወትሮ እግዚአብሔርን ቃል አብረን እንከፋፈላለን። ዛሬ አብረን የምንከፋፈለው እግዚአብሔር ቃል ከዮሐንስ ወንጌል ምዕራፍ 20 ቁጥር 26 እና ሁለተኛ ሳሙኤል ምዕራፍ 22 ቁጥር 19 እና 20 አብረን እናያለን። እግዚአብሔር የተባረከ ይሁን። እንዲህ ይላል ዮሐንስ ወንጌል ምዕራፍ 20 ቁጥር 26 ከሳምንትም ቀን በኋላ ደቀ መዛሙርትም ደግሞ ውስጥ ነበሩ፣ ቶማስም ከእነርሱ ጋር ነበር። ደጆችም ተዘግቶ ሳሉ ኢየሱስ መጣ፣ በመካከላቸውም ቆሞ ሰላም ለእናንተ ይሁን አላቸው ይላል። ሁለተኛ ሳሙኤል ምዕራፍ 22 ቁጥር 19 እና 20 በጌታ በኢየሱስ አነባለሁ። በመከራዬ ቀን ደረሱብኝ፣ እግዚአብሔር ግን ድጋፌ ሆነ፣ ወደ ሰፊም ስፍራ አወጣኝ፣ ወዶኛልና አዳነኝ ይላል። ዛሬ የምንከፋፈለው ርዕስ ሰላም አለን በሚል ርዕስ እንካፈላለን። እኛ በክርስቶስ ኢየሱስ ያመነን ተለይተን የወጣን ከድቅድቅ ጨለማ ወደሚደነቅ ብርሃን በክርስቶስ ጥሪ ደርሶን የወጣን ሰዎች ብዙ ሰላም አለን፣ ቁጥር የሌለው ሰላም አለን። ወገኖች ሆይ በዚህ ርዕስ ላይ ስንከፋፈል የእግዚአብሔር ቃል ዮሐንስ ወንጌል ምዕራፍ 26 ላይ ጌታ ኢየሱስ ክርስቶስ ከሞተ በኋላ ደቀ መዛሙርት ፈርቶ አይሁዶችን ፈርቶ ደጃቸው ተዘግቶ እጅግ በፍርሃት በድንጋጤ ተውጦ ባለበት ጊዜ ጌታ ኢየሱስ ክርስቶስ መጣ። ጌታ ኢየሱስ ክርስቶስ የመጣ ደጁም ተዘግቶ ሳለ ኢየሱስ መካከላቸው መጣ፣ ተገኘ። ፈርቶ እያለ ደንግጦ እያለ ግራ ተጋብቶ እያለ እጅግ በፍርሃት ተውጦ በድንጋጤ ተውጦ እያሉ ኢየሱስ ክርስቶስ መጣና በመካከላቸው ቆመ። በመካከላቸውም ቆመው ሰላም ለእናንተ ይሁን አላቸው። ሰላም ሸሽቷቸው ነበር፣ ርቋቸው ነበረ። ድንጋጤ ውስጥ ነበሩ፣ ፍርሃት ውስጥ ነበሩ፣ ግራ መጋባት ውስጥ ነበሩ። አይሁዶችን ፈርተዋል፣ ደንግጠዋል። ኮሽ ባለ ቁጥር እየደነገጡ እየተያዩ አንገታቸውን ደፍቶ እጅግ ፍርሃት ዱካክ ወድቆባቸው ባለ ጊዜ ግን ኢየሱስ መጣ። ኢየሱስ መጣ ይለናል። በመካከላቸውም ቆሞ ሰላም ለእናንተ ይሁን አላቸው ይላል። ሰላማቸው ተመለሰ። ወገኖቼ ሆይ ኢየሱስ ክርስቶስ የመጣልን ኢየሱስ ክርስቶስ የደረሰልን ወደኛ ቀርቦ የራቀን ሰላም፣ ግራ የተጋባን ጊዜ፣ ተስፋ በቆረጠን ጊዜ፣ አንገት በደፋን ጊዜ፣ ብቸኝነት በተሰማን ጊዜ ኢየሱስ መጥቶ የደረሰልን፣ ፍርሃታችንን ያሸሸልን፣ ድንጋጣችንን ያራቀልን፣ ብዙ ቀናቶች ብዙ ዘመናት መካከል በእግዚአብሔር ቤት የኖርንበት እኛ ቅዱሳን ምስክሮች ነን። መጽሐፍ ቅዱሳችን ስናገር ገላትያ መጽሐፍ ላይ ክርስቶስ ኢየሱስ እሱ ሰላማችን ነው ይላል። ሰላም አለን፣ ብዙ ሰላም አለን፣ ብዙ ደስታ አለን። ኢየሱስ ክርስቶስ ያመጣልን ሰላም ወገኖቼ ሆይ ቁጥር የሌለው ሰላም ነው። ስለዚህ ኢየሱስ ክርስቶስ ያገኘነው ሰላም እኛ እያጣጣመን በእግዚአብሔር ቤት እየተመላለሰን ያለ ነው። በውጭ ያሉ ሰዎች ዘንድ ግን እረፍት የላቸውም፣ ሰላም የላቸውም፣ ደስታ የላቸውም። በምድራዊ ነገር ላይ በጊዜያዊ ነገር ላይ እየተደገፉ በጊዜያዊ ነገር ራሳቸውን እያጽናኑ ይመላለሳሉ። እኛ ጋር ያለውን ክርስቶስ ኢየሱስ ያገኘውን ሰላም ለመናገር ፈልጌ ነው ዛሬ በፊታችሁ የተገኘው። ስለዚህ እኛ ሰላም አለን። እነዚህ ደቀ መዛሙርት አሁን እንደተናገርኩት ፈርቶ ደንግጦ ባሉበት ጊዜ ኢየሱስ መጣ። ኢየሱስ ባለበት ሰላም አለ። ኢየሱስ ባለበት እረፍት አለ። መጽሐፍ ቅዱሳችን ላይ ሉቃስ ወንጌል ምዕራፍ 8 ቁጥር 1 ላይ እንዲህ የሚል ቃል አለ። ከዚህ በኋላ ኢየሱስም እየሰበከ ስለ እግዚአብሔር መንግሥት የምስራች እየተናገረ በከተማይቱም በመንደሩም ያልፍ ነበር ይላል። ወንጌልን ሰምተን ያረፍን ሰዎች ኢየሱስ በሰፈራችን የመጣ ኢየሱስ ወደ ሕይወታችን የመጣ
ኢየሱስ የቤታችን ራስ ይሆንልን፣ ኢየሱስ መሪ የሆንልን፣ እኛ ሰላም አለን። እግዚአብሔር የተባረከው። እንግዲህ ኢየሱስ መካከላቸው ቆሞ ሰላም ለእናንተ ይሁን አላቸው ይለናል። ሰላም ከክርስቶስ ተቀብለናል። ዛሬም በሁኔታዎች ፈርታችሁ ደንግጣችሁ ግራ ተጋብታችሁ አንገት ደፍታችሁ ያላችሁ እነግራችኋለሁ፣ ሰላማችሁን በሁኔታዎቻችሁ ላይ አውጁ። ኢየሱስ ሰላማችን ነው። ኢየሱስ ሰላም ይሰጡናል። እኛ እንናወጥም፣ እኛ እንደነግጥም፣ ምክንያቱም የመጣልን የወረደልን ኢየሱስ ክርስቶስ አለ። እንግዲህ ባለፈው ሳምንትም እንደተናገርኩት ዕብራውያን መጽሐፍ ምዕራፍ 13 ቁጥር 6 ጀምሮ እንዲህ ይላል። ኢየሱስ ክርስቶስን ስናገር ስለ ኢየሱስ ክርስቶስ እርሱ ራሱ አልለቅህም ከቶም አልተውህም ብሏልና፣ ስለዚህ በድፍረት ጌታ ይረዳኛል፣ ሰው ምን ያደርገኛል እንላለን ይላል። በድፍረት ታመን ቢሆን በድፍረት የሚፈውሰን ጌታ አለ። ግራ ተጋብተን ቢሆን በድፍረት ጌታ ከዚህ ግራ መጋባት ያወጣኛል። ደንግጠን ቢሆን በድፍረት ጌታ ከዚህ ድንጋጤ ያወጣኛል ብለን እናምናለን። ስለዚህ እርሱ ራሱ አልለቅም ከቶም አልተውም ብሏል። ስለዚህ በድፍረት ጌታ ይረዳናል። ሳንፈራ ሳንርበተበት። የዓለም ሰዎች ይደንግጡ፣ ተስፋ የሌላቸው ይደንግጡ። እኛ ግን ሰላማችን ክርስቶስ መጥቶልናል። በቤታችን ራሱ ነው። እሱ ይመራናል። መጽሐፍ ቅዱስ ስናገር ስለ ኢየሱስ ክርስቶስ ስናገር እንዲህ ይላል፣ በቃልም ቢሆን ወይም በስራ የምታደርጉትን ሁሉ በጌታ በኢየሱስ ስም አድርጉት ይላል። እኛ የምናደርገው በኢየሱስ ክርስቶስ፣ ኢየሱስ ክርስቶስ ይፈጥራል። ለምንድን ነው ኢየሱስን ሰላማችን ነው ያልነው ካለን፣ ኢየሱስ ይደርስልናል፣ ኢየሱስ ይወግነናል። መጽሐፍ ቅዱሳችን ላይ እንደምንመለከተው ኢየሱስ ክርስቶስ ያልሆነ የለም። ተገርፏል፣ መገረፍ ይገባዋል። ተጠምቷል፣ መጠማት ይገባዋል። ተጨንቋል፣ ጭንቀት ይገባዋል። ኢየሱስ ስለሚያውቀው ለእኛም የሚደርስልን ጭንቀታችን የሚካፈል ዞር የሚያደርግልን የሚታደገን የሚበጀን እሱ ነው። እግዚአብሔር ይባረክ። እንዲህ ሁለተኛ ሳሙኤል ምዕራፍ 22 ቁጥር 19 እና 20 እንዲህ ይላል፣ በመከራዬ ቀን ደረሱብኝ፣ እግዚአብሔር ግን ድጋፌ ሆነ፣ ወደ ሰፊም ስፍራም አወጣኝ፣ ወዶኛልና አዳነኝ ይላል። እንግዲህ ልሳምራ በመከራ ቀን ጠላቶቼ በመጡብኝ ቀን እግዚአብሔር ግን ድጋፌ ሆነልኝ፣ መከታው ደገፈኝ፣ እንዳልወድቅ እንዳልሰበር እግዚአብሔር ድጋፌ ሆነልኝ። እግዚአብሔር መከታ ሆነልኝ። እግዚአብሔር መከታ ሆኖም ድጋፌ ሆኖ ውድቀቴን አስወግዶ በሰላሙ እኔን አሰማራኝ። ከዚህ የተነሳ ይላል ወደ ሰፊም ስፍራ አወጣኝ ይላል። ወደ ሰፊ ስፍራ ከጥበት ከፍርሃት ከድንጋጤ ተጠብቤ ተገድቤ ካለውበት እግዚአብሔር ወደ ሰፊ ስፍራ አወጣኝ። ወደ ሰፊ ስፍራ አወጣኝ፣ ወደ ተሻለ ስፍራ አወጣኝ ይልና ዳዊት ሲናገር ወዶኛልና አዳነኝ፣ ከጭንቀት አዳነኝ፣ ከስጋት አዳነኝ፣ ከፍርሃት አዳነኝ፣ ከድንጋጤ አዳነኝ እያለ ነው የምናገረው። በመከራዬ ቀን ደረሱብኝ፣ እግዚአብሔር ድጋፌ ሆነ፣ ወደ ሰፊ ስፍራም አወጣኝ፣ ወዶኛልና አዳነኝ። ኢየሱስ ክርስቶስ ለዘላለም ጌታ ነው። ወገኖቼ ሆይ እግዚአብሔርን የታመናችሁ፣ እግዚአብሔርን የተደገፋችሁ፣ እግዚአብሔርን ብላችሁ የቆማችሁ የምስራች እነግራችኋለሁ። እግዚአብሔር ድጋፋችን ነው። እግዚአብሔር መከታችን ነው። እግዚአብሔር ተስፋችን ነው። እግዚአብሔር ሁለንተናዊ ሰላማችን ነው። ኢየሱስ ክርስቶስ ጌታ ነው። እንግዲህ መዝሙር 33 ቁጥር 20 ላይ 20 እና 22 20 እና 21 ላይ እንዲህ ይላል፣ ነፍሳችን እግዚአብሔርን ተስፋ ታደርገዋለች፣ ረዳታችን እርሱ ነውና። ነፍሳችን እግዚአብሔርን ተስፋ ታደርጋለች፣ ረዳታችን መጠጋችን እርሱ ነውና። ልባችን በእርሱ ደስ ይለዋል፣ በቅዱሳንም ስሙን ታምኗልና ይላል። የታመናችሁ የተደገፋችሁ እግዚአብሔርን ብላችሁ የወጣችሁ ተለይታችሁ ለእሱ ሀሳብ ይኖራችሁ እግዚአብሔር ሰላማችን ነው። ቤታችን በሰላሙ ይጠበቃል። ክርስቶስ ኢየሱስ ያላችሁ እሱ የተደገፋችሁ ሰላማችሁን ለዓለም ሰዎች አውሩ። ሰላማችሁን ለእግዚአብሔር ሰላም ያገኛችሁ በክርስቶስ ያገኛችሁትን ሰላም አውጁ። ኢየሱስ ክርስቶስ ሰላማችን ነው። ኢየሱስ ክርስቶስ እረፍታችን ነው። ኢየሱስ ክርስቶስ ደህንነታችን ነው። ለዚህ ነው መጽሐፍ ቅዱስ ሲናገር ዳዊትም እዚህ ስፍራ ላይ ሲናገር ሁለተኛ ሳሙኤል ምዕራፍ 22 19 እና 20 ላይ ደግሜ ሲናገር ምክንያት ስላለኝ ነው። ዳዊት ጠቦ ባለበት ጊዜ በመከራ ቀን ያ ቀን የጭንቅ ቀን
የጥበት ቀን፣ የመደንገጥ ቀን፣ ሁኔታ ጎስፎ በመጣበት ቀን ያን ቀን እግዚአብሔር ድጋፍ ሆነኝ፣ እግዚአብሔር ለኔ ድጋፍ ሆነ፣ እግዚአብሔር ለኔ መከታ ሆነ፣ እግዚአብሔር ለኔ ዋስትና ሆነ እያለ ነው ዳዊት የሚናገረው። ወደ ሰፊም ስፍራ አወጣኝ፣ ወዶኛልና አዳነኝ፣ እግዚአብሔር ደረሰልኝ፣ እግዚአብሔር ቆመልኝ። ወገኖቼ ሆይ ጌታ ኢየሱስ ክርስቶስ እሱ ሰላማችን ነው። እኛ ሰላም አለን። ሰላማችሁን አውጁ። በሁኔታዎቻችሁ ላይ አውጁ፣ በጉለታችሁ ላይ አውጁ፣ በባዶነታችሁ ላይ አውጁ። እኔ ክርስቶስ አለኝ፣ ስለዚህ ሰላም አለኝ። ቤቴ በባዶነት አይመታም። ቤታችሁ በፍርሃትና በባዶነት የተመታ ግራ ተጋብታችሁ ያላችሁ የምስራች እነግራችኋለሁ፣ እኛ ሰላም አለን። ሰላምን ስናውጅ ሁሉ ነገር የታወክንበት፣ ግራ የተጋባንበት፣ የደነገጥንበት ሁሉ ስፍራ ይለቃል። ኢየሱስ ስመጣ ወደ ደቀ መዛሙርት በመጣ ጊዜ በመካከላቸው ቆመ፣ መጣ፣ መካከላቸው ቆመ፣ ሰላም ለእናንተ ይሁን አላቸው ይላል። ስለዚህ ሰላምን ይዞ መጣ ኢየሱስ። ወደ እኛ ቤት ኢየሱስ ሰላም ይዞ መጥቷል። እረፍት ይዞ መጥቷል። ፈውስ ይዞ መጥቷል። መፍትሄ ይዞ መጥቷል። ኢየሱስ ክርስቶስ መፍትሄያችን፣ ኢየሱስ ክርስቶስ እሱ ሰላማችን። ስለዚህ እኛ ሰላም አለን። እኔ ሰላም አለኝ፣ እናንተ ሰላም አላችሁ። ይሄን ሰላም እናውጅ። በሁኔታዎቻችን ላይ በጎደሎ ነገራችን ላይ እናውጅ። ሰላማችን እሱ ሆኗልና ጌታ የተባረከ ይሁን። ሃሌሉያ።